ተመልካቾቻችን እንግዲህ ሀብታላሽ ላይ እናንተ ዛሬ ፈታ ዘና ለማድረግ የተለያዩ ምርጥ ቪዲዮዎች ይዤላችሁ መጥቻለሁ። ከዛ በፊት ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ቤት እያናገርኩሽ አይደል? A few moments later. አቤት ሰኒዬ እንዴት ነሽ? ደሃ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር ነው። ሰላም እንዴት ናችሁ? ሰላም ነኝ። ከቀበሌ ኮሚኒኬሽን ውሃ ልማት ኢሚግሬሽን ጽሕፈት ቢሮ ነው። አረብ ላብስ ነው ጠግብል ካለ ጨውላ ደለ ጆሮ ተዘጋበት። ስንት ጊዜ ሆነ? A few moments later. ከግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምን ይሆናል? ሰውን ባይስን ምን አምጣ እንደሚሉት አልገባኝም። ባይስ ለኔ የሚመቻችሁ ካላችሁ እንግዲህ የሚመቻችሁ ባይስ የቲክቶክ ንጉስ ነው። ወደዛ ዞር። ከዛ ካንገት ብቻ ዞር ብላ ይሄዳል። ከዛ ተመልሰ ዙረህ ሂድ። ቀስ ለዞር እየኛው እንደ ሴቶች ዞር። ከዛ ሂድ። ተወኝኔ ባይስ እያናገርኩሽ አይደል እንዴ? ተወኝኔ ባይስ ነኝ፣ ወንድ ነኝ። አታቀኝም እንዴ? ይጮ እንደሚያወራ አላቅ ቪዲዮ ተመችቶኛል። ወደሚቀጥለው ቪዲዮ እንሄዳለን። Kasongo yeye Mombali nanga Kasongo mbona wewe Songa libala oh yeye Kasongo mbona wewe Oh my god. Hello. እንግዲህ ቪዲዮ ተመችቶኛል። እንግዲህ ቪዲዮ አፍሪካ ቲክቶከሮች እንደኔ የሚመቻችሁ ካላችሁ ኮሜንት ላይ አሳውቁኝ። ምን ማለት ነው? ወንድ ልጅ ጃንጥላ ይዞ ይወጣ ማለት ክረምቱን እያየሹ ነው። አየሩ ወዲያው ነው የሚቀየረው። አሁን ፀሐይ ይወጣል፣ አሁን ዝናብ ይዘንባል። ስለዚህ ወንድ ሴት ብሎ ነገር የለም። ሁሉም እኔ አሁን ጃንጥላዬን ይዤ ነው የምወጣው፣ የምሬን ነው። ስለዚህ ሁሉም ወንድ ጃንጥላውን ይዞ መውጣት አለበት። የሚያሳፍር ነገር አይደለም። አሁን ወንድ ልጅ ጃንጥላ ይዞ ወጣ ማለት ምንም የሚያሳፍር ነገር የለው። ስለዚህ ሁሉም እንደዛ ነው ማድረግ ያለበት። ያ የኔ አስተሳሰብ ነው። ሁሉም እንደዛ ያርግ ባይ ነኝ እኔ። አመሰግናለሁ በጣም። እሺ ችግር የለም። ጥሏን በ500 ጥሏን በ500 እማ ጥሏን የጉራጌ ነጋዴ ይሆናል። ቪዲዮ ተመችቶኛል። እናልፋለን። ሄሎ አቤት ሰኒዬ እንዴት ነሽ? ደህና ነኝ። ደስ ይላል። ሰኒዬ ስራ ጥሩ ነው? ጥሩ ነው። ደስ ይላል ሰኒዬ ደስ ይላል። ምግብ በላሽ እንዴ ሰኒዬ? አዎ በልቻለሁ። ደስ ይላል። ፋዘር ግን ተሻላችሁ? ተሽሎታል። ደስ ይላል ሰኒዬ ደስ ይላል። እኔ ቆይ መላ ወይ እንዴ ነው የምነግርህ? አትደውልልኝ አትልም እንዴ? ምንድን ነው ከኔ የምትፈልገው? ደስ ይላል ሰኒዬ ደስ ይላል። እኔስ ቪዲዮ እንዳያችሁት ነው። እሷ በዚህ ሁኔታ ውስጥ ሆኖ እስኪ ያወራት መሆኑ ብታውቅ ኑሮ ታብድ ነበር። እኔስ ቪዲዮች ተመሽ ከግንባሩ በታች ሁለት አይን ያለው ሰው ቢመጣ የመጀመሪያ ድርጊት ምን ይሆናል? መደንገጥ። ትረግጣለህ? አዎ ጤነኛ ነው ብዬ አላስብም። እኔ ጋር ብላ አታስብ። አዎ ከግንባሩ በታች እንዴት ሁለት አይን ያለው ሰው ቢመጣ መጀመሪያ ምን ታደርጋለህ? ያው ገረማለሁ፣ አየዋለሁ። ትገረማለህ? እናችሁ እንደረግጠኛ ነኝ። ከዛ በፊት ሀብታላሽ ነኝ። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ቤተሰቡን ጆሮ ተዘጋበት። ስንት ጊዜ ሆነ?
3 ዓመት 4 ዓመት ይሆናል። በሕክምና አልተቻለም። ተመችቶኛል። እስጢፎ ሙዚቃ ጠላት ባይዘው ሙዚቃ ማዳመጥ ያቆሙት እስጢፎ ሙዚቃ ሲያወጣ ነው። ሶሪ ኤኒዌይስ እስጢፎ እንደኔ የሚጠላው ካለ ኮሜንት ላይ ያሳውቀኝ። ይመቻችሁ። በለም አረብ ላብስ ነው ጠግቤ ነው የምትፈታ ወራቀብ አልቀመስኩም ምግባቸው ነው ጉረሰን አረብ ባላጎሽ ዘጭ ብዬ ነው የመጣሁት። አይጎዳህም አንድ ካለች ወላ አይደለም ጸዴ ነው ምግባቸው የመጨረሻ በቃ አንዴ ብቻ ነው በጣም አረብ ምን ታስፈልጋል ለመቅመስ አንዴ ምንድነው የሚመጣው ተዳረገ ቶባ አድርጎ በነገሩ ወንድ ልጅ እንዳይወርስ ተለቀል አድርጎ ቆይ ሙሉ ያስክብኝ ካልበላው ነው ብሎ መናገር ነው የታባቱ። ቪዲዮ ተመችቶኛል፣ እናልፋለን። አዲሷን ፓስተር እንግዲህ አይተን እንመለስ። ወንዶች መከራችሁ እንግዲህ ይሄን ቪዲዮ ካያችሁ በኋላ ጥንቃቄ አድርጉ። ለሰፈር የምትዞሩ ሴት የምትቀያየሩ ወግቼ ለሃና እግዚአብሔር ወዳ አየባብ ይለዱ ጋይስ ወንዶች ጥንቃቄ እያደረጋችሁ ወደ ቸርች ስትሄዱ ሴት ፓስተሮችም ተነስተውብናል። ኤኒዌይስ ቪዲዮ ተመችቶኛል፣ እናልፋለን። ኬንያ ውስጥ እንግዲህ ተቃውሞ ነበረና ከባድ ችግር ተፈጥሮ ነበረ። ቪዲዮ ተመችቶኛል። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ቤተሰቡን እናልፋለን። ጣናነሽ ግን መሬት ለምዳ ውሃ ውስጥ አልሄድም እንዳትል። ሌላ ሀገር ያሉ ሰዎች ይሄን ቪዲዮ ባዩት በጣም ነው የሚስቁት። ምክንያቱም ጣናነሽ እስካሁን ባህር አልገባች። ኢትዮጵያ ሙሉ እየዞረች ነው። በአዲስ አበባ መስመር እንግዲህ ደርሳ ነበር ተብሏል። እንግዲህ አሁን የት እንደደረሰች አልታወቀም። ድሃ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር ምንድን ነው? ድሃ ሁሌ የሚበላው ሀብታም ግን አግኝቶ የማይበላው ነገር መከራ ነው። መከራ ነው። እውነትን ነው። በቃ ትክክለኛ ነገር ነው። ሌላ ነገር መጨመር አይጠበቅብኝም። ይመቻችሁ። ሱብሃንአላህ ሰው ባለው ነው። ኤኒዌይስ የሩቅ ጫማ ነው። ተመችቶኛል። እስካሁን ለቆያችሁ ተመልካቾቼ አንድ ቦነስ አለኝ። ከዛ በፊት ሀብታዳሽና ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ቤተሰብ ሁኑ። የተለያዩ ምርጥ ትኩስ አነጋጋሪ ቪዲዮዎችን ይዤላችሁ ከችላለሁ። ደርሰናል። እሺ እዚህ ጋር ነው። ኧረ ችግር የለውም። ይሄ ቤት ነው? አዎ ይሄ ነው። ነግ እሺ እዚህ ጋር አድርግልሽ። አዮ ናግባ ሻይ ቡና እንበል። ኧረ ሻይም ቡናም አልወድም። ኧረ ናግባ። አንተ ደግሞ ሻይ ቡና ኩስል ያው ሻይ ቡና ማለት አይ እውነት ስለምቸኩል ነው። ግዴለህ ነው። የምር ስለምቸኩል ነው። እሺ እማ አመሰግናለሁ። ደኔና ናሆምን የሚወደውና የሚያደንቀው ካለ ኮሜንት ላይ ያሳውቀኝ። እንግዲህ ለዛሬ ሽላችሁ የመጣሁት እነዚህ ምርጥ ቪዲዮዎች ናቸው። ላይክ፣ ሰብስክራይብ እንዲሁም ሼር እያደረጋችሁ ቤተሰቡን አመሰግናለሁ። መልካም ምሽት።